ዛሬ ስራ ላይ የገጠመንን ነገር እናሳያችኋለን። PS4 ስሊም ቨርዥን 12.02 ላይ ጌም እየጫንን እያለ ጭኖ ከጨረሰ በኋላ ሶፍትዌር ኢረር ብሎን ነበረ። እንደዚህ ካለባችሁ ብዙ ጊዜ የሃርድ ዲስክ ሄልዝ ችግር ነው ማለት ነው። ሃርድ ዲስኩን ለማውጣት እዚህ ጋር ወደ ጎን ገፋ አርገን ወደ ላይ ሳብ ስናደርገው ይወጣል። አንድ ብሎን አላት፣ እሷን ብሎን እናወልቃታለን። ሃርድ ዲስካችንን ሄልዙን ቼክ ለማድረግ ሶፍትዌር ያስፈልገናል። ሶፍትዌሩ ሃርድ ዲስክ ሴንቲኔል ይላል። ሶፍትዌሩን ፍሪ ከጌቲንግ ቱ ፒሲ ማግኘት ትችላላችሁ። ሃርድ ዲስካችንን ሰክተን ቼክ ስናደርገው እንደምታዩት ሄልዙ ኦልሞስት ግማሽ ያህል ወርዷል። 52% ላይ ነው ያለው። ለዚህ የሃርድ ዲስክ ግዴታ መቀየር ነበረበት። አዲሱን ሃርድ ዲስክ ቼክ ስናደርገው እንደምታዩት 100% ይላል። ከላይ የሚታዩት የራሱ የፒሲውን ሃርድ ዲስክ ነው 100% የሚያሳየው። በዚህ መልኩ የሃርድ ዲስኩን ሄልዝ ቼክ አድርገን ሃርድ ዲስክ ቀይረን ድጋሚ ጌሞችን ሰክሰስፉሊ ለመጫን ችለናል ማለት ነው። እንደዚህ አይነት ችግሮች ሲያጋጥማችሁ ሰሊክ ፕሌይስቴሽን አማክሩን። አመሰግናለን።